አንተ ማስታገሻ ነው እንዴ ትንቢት? በየቤት እናንተ አገልጋይ የምትጠሯቸው ለመሆኑ እነማን ናቸው? ይታወቃሉ ወይ? እናንተስ እውነትን ፈርታችሁ ሸሽታችሁ የምትፈልጉትን እንዲሆንላችሁ ነው? ዛሬ ማታ ራሱ የኔ ራት ቀጠሮ ያዘ። አንቺ ዝም ብለሽ ካፌ ለካፌ የምትዞሩ ልብሳችሁን ተራቁታችሁ እናንተ እህቶችም ይው ሰው አትመኑ። አሁን መጽሐፍ የዋህ ቃልን ያምናል ብልህ ግን አካሄድን ይመለከታል። አትጭበርበሩ። ሲጸልይ አይቼዋለሁ ሲተነብይ ብለሽ እንደገና አይንሽ ላይ ማያ የሚባል ፊልም ሲጫወት ታግሰሽ አትይ እንዴ እንትን አትጭበርበሩ። ከበላሽ ከጠጣሽ በኋላ ከዛስ ምን ልናደርግ ነው ትያለሽ? እኔ ከራት በኋላ ምንድነው የሚያስወስድሽ ነው? አንደኛ ልብስሽንም ሸፍኝ ብርድ ይመታሻል። እውነተኞቹ እዚህ ስትመጡ ቤቱን የንስሐ ቤት አድርጉት፣ የእንባ ቤት አድርጉት እና እግዚአብሔር የሚጠላው አምልኮ አለው። ይሄ የእምነት አምላክ የሚጠላው ሕይወት አለ፣ የሚጠላው ባህሪ አለ። ኃጢአተኛን ግን አይጠላም። ለሚመለስ አሁንም እጁ የተዘረጋች ናት። ምን መሰላችሁ? ልፋት አይሁን፣ የአምልኮን ልፋት አይሁን፣ መልስ የሚያመጣ ይሁን፣ አቤት የሚለው ይሁን። ጩኸታችሁ ምልልሳችሁ የእግዚአብሔርን ጣት የሚገልጥ ይሁን። ከሚያስመስል ከምንትን በጣም የደደረና የደደበ ይሄ ሌር የሰራ ስተት የምታዘወትሩ ካላችሁ እባካችሁ ላይሰንስ ተሰጥቷችሁ አይደለም። ምናልባት ሰይጣን እየተጠቀመባችሁ ቸርች ውስጥ ሰይጣንን ወክላችሁ ትሆናላችሁ ያላችሁት። እኛ ደግሞ ምስኪን ነን። መለየቱ እስኪመጣ ድረስ እንፈተን ይሆናል። ግን እመኑኝ ፍሬ ይገልጣችኋል። እኔ ሳልሆን የምትኖሩት የኑሮ አይነታችሁ ፍሬያችሁን ይገልጣል። እንደዚህ እንዳትሆኑ በእግዚአብሔር ፊት እውነተኛ በመሆን እንድትባረኩ ለሁለት ደቂቃ እንጸልይ።